ምነው ለዳቃላት በተገኘ ምነው የተገለጠ ነው የሱ መልካምነት። አንድ ነገር ልንገራችሁና ወደ ጸሎት እወጣለሁ። በመጀመሪያም ሐረግ ላይ አስቀድሞ እንደተናገረው ሁሉ ሰሎሞን ለእግዚአብሔር ስም ቤት ሰራ። በመጨረሻ ሐረግ ላይ እንደተመለከትነው ደግሞ የመንግስቱ ዙፋን በእስራኤል ላይ ለዘላለም ጸና። እስቲ ሰው ለአንድ ሰው ነገር እግዚአብሔር ባንተ የተናገረው ነገር ይፈጸማል። ኢየሱስም ለአንድ ሰው ያውኛልን ሰው ያገርም ብሎሃል፣ ያገርም አገለግለኛል ብሎሃል፣ ያገርም ብሎሃል፣ ያገርም ብሎሃል፣ ወንድም ይሄ ያገርም ብሎሃል። ቦታው ሲገ ያገር የተናገረው ነገር ባንተ ላይ ይሆናል። ፍሬሳ የተናገረው ነገር ይያገራው አንተ ያሲያወራው እግዚአብሔር ባንተ የተናገረው ነገር ይሆናል። ባንተ ይሆናል ይላል ይበልልኝ ይሳካልኛል ይበላልቃል አይደንም አይሰብርም ያለው ለማለው ከሳሽ ነው ሰምቻለሁ። መንግስቱ ለዘላለም እንደጸና አንድ ነገር ላሳይና ልሂድ። ኢሳይያስ ምዕራፍ 9 ላይ ቁጥር 6 ጀምሮ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። አምላካችን ለሾ ይኖራል። ቁጥር 7 ላይ ከዛሬ ጀምሮ እስከ ዘላለም ድረስ በፍርዱና በጽድቅ ያጸናው ይደግፍም ዘንድ በዳዊት ዙፋን በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል። አየህ የዘላለሙ ላይ የተመጣ በዳዊት ዙፋን በመንግስቱ ላይ አለቅነቱ ይበዛል። በሰላሙ ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። ታንሶ ሄደ ከዳዊት ዙፋን መንግስቱ ለጥቂት አይደለም ለዘላለም ይኖራል። የኢየሱስን ዘር አድርግ ሊያመጣ ያለውን ወንድሙ ተነስተው እኔ አነሳለሁ ዞር በል እባክህ በለው። በእናትህ ተናገር። ከሳሽን እንደዚህ ዞር በል እባክህ በለው። ከዳኔ ላይ ተቀመጥ በለኝ። እሺ ኪዳኔ ላይ የምትቃወም በለኝ። ዞር በል እባክህ። ኪዳኑ በኔ ነው በለኝ። ሰንሰለቱ በኔ ነው በለኝ። ይቃወም እንጂ ሰንሰለቱ ባንተ ነው። ይቃወም እንጂ ሰንሰለቱ ባንተ ነው። ይቃወም እንጂ ብዙ ሰዎች በሌላ መንገድ ያገኙ ማጂ ባንተ ነው። ሃሌሉያ። ሕፃን ተወልዶልናልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ዙፋኑም መንግስቱም ለዘላለም ጸንቶ ይኖራል። የማያሻማ አይደለም፣ ጊዜያዊ አይደለም። ሞትን የመሰለ ድል አድርጎ የተነሳ አንተና ለኔ ኃጢአት የሞተልህ ኢየሱስ እያለ ከክብር የሚያወርድ የለም። በናቴ መጥቼ አነሳለሁ ብዬ ከነዚህ ጋር ተማክሬ ተደራጅቼ መጥቼ አነሳለሁ ብል እግዚአብሔር ያስቀመጠውን በምንም አይነት ኃይል፣ በምንም አይነት ጉልበት፣ በምንም አይነት አደረጃጀት፣ በምንም አይነት ስራ አከረብቶ አንተን በቤት ነግነሰል ለአንተ ሰብሰበ ብሎች ለመገለበለ ይፈልግስት ማሰለ የመንዝብ ብሎ አንተራገረኝ ጌታ ምስክር አይለቁትም አይለቁተኝም። አቶችም ትወጣለህ። አቶን አወርዳለሁ ካለጅነ ሁሉ አወርዳለሁ ካለጅነ ሁሉ አወርዳለሁ።
ጌታ ማለት ያዋጣኛልና አምላኬ ማለት ለክፉና ለዚህ ነው ትምክህቴ ያለኝ አባት ለዚህ ነው ትምክህቴ ስላለኝ አባቴ ስላለኝ አባቴ የዓለም ትርምስ ስላልተመቸኝ ወደ ጌታ ፊቴን አዙሬአለሁኝ። ጌታ ማለት ያዋጣኛልና አባቴን ልማፀን መልሱን ቢመጣ አይኖቼ ተከፍተው ብድራቴን ሳየው ልቤ ሲያገረመኝ ሳቅማማ ለዚህ ነው ትምክህቴ ስላለኝ አባቴ ለዚህ ነው ኩራቴ። አንድ ነገር ልንገራችሁና የትኛውም ኃይል ተገዳድሮ አይችልም። አሜን በለኝ፣ እኔን በለኝ፣ ድገመኝ እስቲ እኔን በለኝ። የትኛውም ኃይል የሚታይ የማይታይ አይችልም። መጣችና በርሳቤ እንደዚህ አለች፣ ንግስና የሰሎሞን ነው አላልኩም እንዴ? አዶንዮስ ይነግሳል እንዴ? ይነግሳል እንዴ ባለ ጊዜ እንደዚህ አለ። ዳዊት እንደዚህ አለ። አሁን ብዙ እንደመጣች ምን ትፈልጊያለሽ አለ። ምን ልስጥሽ? ምን ላደርግሽ? ልክ አመጣጧ ከአገባቧ እንደመጣች ስትንበረከክ ምን ላደርግልሽ ባለ ጊዜ ልክ በጠየቀች ጊዜ ፈረስ አምጡላት። ምን አምጡለት? ምን አምጡለት? ምን ሰሎሞን ይነግሳል። ሰሎሞን ይነግሳል። እኔ መጀመሪያ ቃል ገብቻለሁ። አይ አይታጠፍም። ያበሰ ብቻ ቃል ነው። እኔ አንድ ሰው ይገሪ አንተ አላፈተም። አንተ ለምታለሽው ወጣለ ለምታለሽው ወጣለ ያበቃለ ለበለስ ስራለ ይራም ስራለ አንተ ወደ ከፍታ ትወጣለ ይችላል። አጨብጭቧል ሰው ለገበያ